like, subscribe, share. ዛሬ ብራንችስ ኦፍ ሳይኮሎጂ ከሆኑት መካከል ኤዱኬሽን ሳይኮሎጂ ማለት ነው። ፐርሰናል ከማለታችን በፊት ስለ ኤዱኬሽን፣ ስለ ካውንስሊንግ ሳይኮሎጂ የመሳሰሉትን ቤታችሁ ወደኛው ፓርት መምጣት ያለባችሁ። ይሄ ፓርት ፎር ነው። ፓርት ፎር ለማየት እነኛን ማየት ይግድ ይላችኋል እና ዛሬ ፓርት ፎር ፐርሰናል ሳይኮሎጂ ነው። ፐርሰናል ሳይኮሎጂ በምን ነገሮች ላይ ፎከስ ያደርጋል? ፐርሰናል ሳይኮሎጂ ምንድነው? ኢትስ ፎከስ ኦን ዘ ሪላቲቭ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪዥዋል። ስለዚህ የሚያጠነው ግለሰቦች ምንድን ነው ስለነኛ ትሬት ወይም ካራክተራቸው ምንድን ነው ብሎ የሚያጠና ሳይንስ ነው። ይህ ፐርሰናል ሳይኮሎጂ ስተዲስ ቶፒክ ሳች ሰልፍ ኮንሰፕት፣ አግሪጌሽን፣ ሞራል ዴቨሎፕመንት የመሳሰሉ ነገሮች ያጠናል። ስለ ኢንዲቪዥዋል ስተዲ ዘ ኢንዲቪዥዋል ዲፈረንስ ኢን ፐርሰናሊቲ ኤንድ ዜር ኢፌክትስ ኦን ቢሄቪየር። ስለዚህ ስለ ኢንዲቪዥዋሎች ብቻ ነጥብ ለብቻ ዲፈረንሳቸው አንዱ ግለሰብ ከአንዱ ምን አይነት ቢሄቪየር አለው ብሎ ብቻውን የሚያጠና ፐርሰናል ሳይኮሎጂ ይባላል። ሌላ ኢንዱስትሪያል ወይም ኦርጋናይዜሽናል ሳይኮሎጂ የምንለው ስተዲ ዘ ሂውማን ቢሄቪየርስ ኢን ወርክ ፕሌስ ኤንድ ሃው ቢሄቪየርስ ፕሮዳክሽን በሚሰሩበት ቦታ ያለው ባህሪ ምን አይነት ቢሄቪየር መሆን አለበት ብሎ የሚያጠና ኢንዱስትሪያል ወይም ኦርጋናይዜሽናል ሳይኮሎጂ የምንለው ነው። አፕላይዝ ሳይኮሎጂካል ፕሪንሲፕልስ ኢን ኢንዱስትሪ ኤንድ ኦርጋናይዜሽን በኦርጋናይዜሽን ውስጥ ያለው ምን አይነት ሳይኮሎጂያቸው ምንድን ነው፣ ምን አይነት ፕሪንሲፕል ከተሉ ምናምን የሚሉትን የሚያጠና ኢንዱስትሪያል ሳይኮሎጂ እንለዋለን ማለት ነው። ሌላው ሶሻል ሳይኮሎጂ ነው። ይሄኛው ታይፕስ ብራንችስ ኦፍ ሳይኮሎጂ ከሆኑት ውስጥ ሶሻል ሳይኮሎጂ ኢት ስተዲስ ዘ ሮልስ ኦፍ ሶሻል ፎርስስ ኢን ገቨርኒንግ ኢንዲቪዥዋል ቢሄቪየር። ስለዚህ ማህበራዊ ህይወታቸው ከግለሰቦች ቢሄቪየሮች ጋር ያለው ምንድን ነው ብሎ የሚያጠናው ታይፕስ ኦፍ ብራንችስ ኦፍ ሳይኮሎጂ ከሆኑት ውስጥ አንዱ ነው። ኤግዛማይንስ ዌይስ ኢን ዊች ዘ ፓተርንስ ኦፍ ኤ ፐርሰን ፊሊንግ ቲንኪንግ አክቲንግ ኤንድ አፌክቲንግ ባይ አዘርስ በሌሎቹ አፌክት ሲሆኑ ምን አይነት ፊሊንግ ወይም ቢሄቪየር አላቸው ብሎ የሚያጠናው አንዱ ሳይኮሎጂ ብራንች ነው ማለት ዲልስ ዊዝ ፒፕል ሶሻል ኢንተራክሽን ሪሌሽንሺፕ ሶሻል ፐርሰፕሽን ኤንድ አቲቲዩድስ እነኚህ የመሳሰሉትን ያጠናል ማለት ነው። ሶሻል ሳይኮሎጂ ያዙ። ሌላው ክሮስ ካልቸራል ሳይኮሎጂ ምንለው ይህ ብራንችስ ኦፍ ሳይኮሎጂ ከሆኑ ውስጥ አንዱ ኤግዛማይንስ ዘ ሮልስ ኦፍ ካልቸር አንደርስታንዲንግ ቢሄቪየርስ ቶትስ ኢሞሽንስ ምን አይነት ኢሞሽን አላቸው፣ ቶት አላቸው፣ ቢሄቪየር አላቸው የሚለውን ያጠናል ማለት ነው። ይህ ክሮስ ካልቸራል ሳይኮሎጂ የምንለው ማለት ነው። ኢት ኮምፔርስ ዘ ኔቸርስ ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፈረንት ካልቸርስ ዊዝ ስፔሻል ኢንተረስትስ ኢን ዌዘርስ ኦር ኖት ሳይኮሎጂካል ፊኖሜና አር ዩኒቨርሳል። ስለዚህ በካልቸራችን ውስጥ ዩኒቨርሳል የሆነ የሚያግባባ ነገር እንደሌለ፣ ስለዚህ የተለያየ ካልቸር የተለያየ አንደርስታንዲንግ እንዳላቸው የሚያጠና ነው። ሌላ ፎረንሲክ ይባላል። ፎረንሲክ ሳይኮሎጂ የሚባል ዋን ብራንችስ ኦፍ ሳይኮሎጂ ኮርስ አፕላይዝ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ዘ ሌጋል ሲስተምስ ፕሌስ። ስለዚህ ይሄኛ ቴስቲሞኒ ስለ ፖሊሲ የሚያጠና ፎረንሲክ ሳይኮሎጂ ስለ ሌጋል ሲስተም የሚሆኑ ነገሮች ላይ ያጠናል ማለት ነው። ሌላው ሄልዝ ሳይኮሎጂ ፕሌስ ሳይኮሎጂካል ፕሪንሲፕል ቱ ፕሪቬንሽን ኤንድ ትሪትመንት ኦፍ ፊዚካል ዲዚዝ። ስለ ሄልዝ የሚያጠና ሳይኮሎጂ አለ። ስለዚህ የተለያየ ብራንችስ ኦፍ ሳይኮሎጂ አሉ ማለት ነው። ከአሁን ቀደም ካየናቸው ሄልዝ፣ ካውንስሊንግ፣ ኤዱኬሽናል የመሳሰሉት ነገሮች ዋን ላይ ብራንችስ ኦፍ ሳይኮሎጂ ከሆኑት ውስጥ ሄልዝ ነው። ስለ
ኤቲካል ኢልነስ ዲዚዝ የሚያጠና ሳይኮሎጂ አለ። ሌላው ክሊኒካል ነው። ኢት ኢዝ ፊልድ አፕላይ ሳይኮሎጂካል ፕሪንሲፕል ቱ ፕሪቬንሽን ኤንድ ዲያግኖሲስ ኤንድ ዘ ትሪትመንት ኦፍ ፊዚዮሎጂካል ሳይኮሎጂካል ዲስኦርደር። እነዚህ ሳይኮሎጂካል ዲስኦርደር ያለባቸው እዚህ ጋር ለመቅረብ የሚያመጧቸው የትኛው ነው ሳይኮሎጂ አይነት ይህን አይነቱ ካራክተር ብሎ የሚከተለው ብሎ ያመጣል። ለምሳሌ አሁን ከሳይኮሎጂ ትክክል ሆኖ ስለ ክሊኒካል ሳይኮሎጂ ሆኖ ትክክል ሆኖ ብለ አመጣ። ፕሪቬንሽን ዲያግኖሲስ ትሪትመንት ሳይኮሎጂካል ዲስኦርደር ያለባቸውን ሌላው ብራንች ኦፍ ሳይኮሎጂ ፖይንት ውስጥ ጨርሰን ወይ ወደ 10 የሚደርሱ ነው ያያችሁ። እንግዲህ ሪሰርች ሜተድ ወይም ሳይኮሎጂ ምን አይነት ቦታ ነው ሪሰርች የሚያጠናው? ዴፊኒሽንስ፣ ሪሰርች ቲዎሪ፣ ሃይፖቴሲስ ምናምን የሚሉትን ነገሮች ዴፊኒሽን። ስለዚህ ሪሰርች ሜተድ ወይም ሳይኮሎጂ የት ቦታ ነው የሚያጠናው የሚለው ያዝ እናያለን ማለት ነው በዚህኛው ፓርታችን። ዴፊኒሽንስ ተምር፣ ሪሰርች ማለት ምን ማለት ነው፣ ቲዎሪ ማለት ምን ማለት ነው የመሳሰሉትን እናያለን። ሪሰርች ምንለው የሳይንቲፊክ ሜተድ ኦፍ ጋዘሪንግ ኤንድ ቴስቲንግ ዴታ ባይ አፕላይንግ ዲፍረንት ሜተድስ ኤንድ ሜኪንግ ኮንክሉዥን ኤንድ ፕሬዲክሽን ኦፍ ዘ ፊውቸር። መጀመሪያ ላይ ጎል ኦፍ ሳይኮሎጂ ከሆኑት ውስጥ አይተናቸዋል። ኤክስፕሌን፣ ፕሪዲክት፣ እንዴት አድርገው ኮንትሮል ያደርጋል ምናምን የመሳሰሉትን አይተናል። ስለዚህ በእነኚህ ሪሰርች ሜተድ ተመርኩዞ ኮንክሉዥን ይሰጣል፣ ፕሪዲክት ያደርጋል፣ ያጠናል ማለት ነው። ዋናው ሪሰርች ሜተዱ ነው። ሌላው ቲዎሪ የሚባለው ቲዎሪ ኢዝ a statement which is generalized from scientific study and which explains the relationship among variables። ስለዚህ ሪሌሽንሽፓቸውን እና የቫሪያብሎችን እንትን ይላል ማለት ነው። ሳይንቲፊክ ስተዲ ያደርጋል ሪሰርች በሚሰራበት ሰዓት ኢዝ አን ኢንተግሬትድ ሴት ኦፍ ፕሪንሲፕልስ ሄልፕፉል ቱ ኦርጋናይዝ ኤክስፕሌን ኤንድ ፕሪዲክት ኤቨንትስ። ስለ ኤቨንቶቹ ኤክስፕሌን ያደርጋል፣ ኦርጋናይዝ ያደርጋል ሀሳብ ኤክስፕሌን። ስለዚህ እነኚህ ይላል ሪሰርች ይሰራል። ሌላው ሃይፖቴሲስ ነው። ሃይፖቴሲስ ኢዝ ስቴትመንት ኦር አሰምፕሽን ዛት with as a possible tentative explanation ሰርተን ባየው ነገር ላይ ምን ያደርጋል? መላምት ይሰጣል። መላምት ከሰጠ በኋላ ምን ያደርጋል? ያጠና ፕሪዲክሽን የሚባል ነገር አለ። ስለዚህ እነኛን ነገሮች ወስዶ ካጠና በኋላ ፕሪዲክት ያደረገ በኋላ ወደ ኮንክሉዥን ይደርሳል። it is an educated guess that can tested። ስለዚህ educated የሆነ ገስ ሰጠ ቴስት ማድረግ ይጀምራል። it is a statement of causing an efficient relationship it is useful to guide history። አንድን ጥናት ለማጥናት ምንም ሃይፖቴሲስ መላምት መኖር አለበት። መላምታችን ምን ያደርጋል? በኤክስፐሪመንት ማረጋገጥ ማለት ነው። ኬሚስትሪ፣ ፊዚክስ እንደሱ እንዳያችሁት ፕሪፓራቶሪ ሃይ ስኩል ላይ እንዳያችሁት ማለት ነው። ይሄ ዋን ሜተድ ኦፍ የሳይኮሎጂ ሜተድ። ሌላው ቫሪያብል ይባላል። ቫሪያብል ስናል ኮንስትሬት ስትራክቸር ዛት ቫሪ ኦር ቼንጅ there are two events or construct. The variation of one construct will be followed by variation of another construct። ስለዚህ አንዱ በአንዱ ላይ ያለው ቫሪሽን ቫሪያብል ሚንስ ቫሪሽን ሶ ቫሪያብል ወር ቼንጅ የሚያደርገው ቫሪያብል። ሌላው ፖፑሌሽን ይባላል። ፖፑሌሽን አዘዋል ኢዝ ኤ ግሩፕ ኦፍ ሰብጀክት ዩኒቨርስ አንደር ስተዲ እንዳጠቃላይ ዩኒቨርስ። ሳምፕል ደግሞ ማለት ከዚያ ከፖፑሌሽን ውስጥ አንዷን እንደማውጣት ነው። ስለዚህ አሁን ለምሳሌ ፖፑሌሽን ኤግዛምፕል ችልድረንስ አንደር 5 years of age ፕራይመሪ ስኩል ሲዳማ ከሲዳማ የተወሰደ እንደ ሳምፕል ነው። እነኝህን ችልድረኖች እንዳጠቃላይ ይወሰድ ሳምፕል ይወስድ ነው። እዚህ ጋር ሳምፕል ኢዝ ኤ ስሞል ፖርሽን ኦፍ ፖፑሌሽን ዛት ኢዝ ኤክስፔክትድ ቱ ሪፕሬዘንት ዛት ዩኒቨርስ። ስለዚህ ከፖፑሌሽን ውስጥ ሳምፕሏል ኢንሴንስ ከዛች ውስጥ አንዷ ጥቂቷን ለመውሰድ ማለት ሳምፕል ኢዝ ኤ ቢተር ሪከርድ ዛት ፖፑሌሽን ዲፈረንስ። ስለዚህ ከሆነ ቦታ ሳምፕል ወስደን ያንን ነገር ፖፑሌሽን ህዝብ ቁጥር በሚኖርበት ሰዓት እንደሚያደርጉ ነገራቸው የሆነ ሳምፕል ይወስዱና የሆነ ቦታ ላይ ይሄን ያህል ካለ ይሄን ያህል እንትን ይሄን ያህል በሚል መገመት። ሌላው ሳይንቲፊክ ሜተድ ሳይንቲፊክ ሜተድ ፕሮሰስ ኦፍ ቴስቲንግ አይዲያ ስሩ ሲስተማቲክ ኦብዘርቬሽን። ይሄኛው ዋናው ሳይንቲፊክ ሜተድ ቴስቲንግ አይዲያ ቴስት የሚያደርጉት ቲዮሪ አሁን እንደገና ቅድሚያየነት ኢዝ ኢንተግሬትድ ሴት ኦፍ ፕሪንሲፕልስ አባውት ኦብዘርቭድ ፋክተር ዛት ኢንቴንድድ ቱ ዲስክራይብ ኤንድ ኤክስፕሌን ሰም አስፔክትስ ኦፍ
ኤክስፒሪየንስ ማለት ነው። ስለዚህ ጥቂት አስፔክቱን ኤክስፒሪየንስ ዲስክራይብ ያደርጋል። ስለዚህ እሱን ክላል በሚል አሁን እንደገና ሃይፖቴሲስ ሚንስ ቴንታቲቭ ፕሮፖዚሽን አባውት ዘ ሪሌሽንሺፕ ቢትዊን ኦል ቫሪያብል ሁለት እና ከዚያ በላይ የሆኑ ቫሪያብሎችን ማድረግ ነው ሪሌሽናቸውን መያዝ ነው ማለት ነው። ለምሳሌ ቢልስ ሃይ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲዥን ሜኪንግ። ስለዚህ አሁን ይሄ ከሆነ ሳምፕል ውስጥ ወንዶች ሰልፍ ኮንፊደንስ ናቸው ከምኖች ጋር ስንወዳደር ከሴቶች በውሳኔ አንጻር ማለት ነው። ሴቶች ከሆናችሁ እንዳይከፋችሁ። ሜጀር ታይፕስ ኦፍ ሪሰርች ሜተድ ምን አይነት ቦታዎች ነው? ታይፖቹ ሪሰርች ሜተዶች የመጀመሪያው ዲስክሪፕቲቭ ሪሰርች ሜተድ ነው። ኢት ኢዝ ታይፕስ ኦፍ ሪሰርች ዘ ሪሰርቸር ሲምፕሊ ሪከርድ ዋት ሺ ኦር ሂ ሃዝ ሲስተማቲካሊ ኦብዘርቭድ እሷ ወይም እሱ። ኢት ኢዝ ኤ ናቹራሊስት ኦብዘርቬሽን ኮዝ ስተዲስ ኤንድ ሰርቬይስ በተፈጥሯዊ ኬዝ ሰርቬዎችን ነኝን የሚሰራት ሆነ የዲስክሪፕቲቭ ሪሰርች ሜተድ እንለዋለን። ኮኦሪሌሽናል ሪሰርች ሜተድ የምንለው ኢት ኢዝ ሪሰርች ሜተድ ዛት ሜዥር ሪሌሽንሽፕ ሁለትና ከዚያም በላይ የሆኑ ቫሪያብሎችን ወስዶ የሚያጠና ከሆነ ኮኦሪሌሽናል ሪሰርች ሜተድ እንለዋለን። ሌላ ኤክስፐሪመንታል ሪሰርች ሜተድ ኢት ኢዝ ሰች ሪሰርች ሜተድ ዛት አሎውስ ሪሰርቸርስ ቱ ስተዲ ዘ ኮዝስ ኤንድ ኢፌክትስ ሪሌሽንሺፕ ዘ ቫሪያብል። ምን መሰላችሁ? ኮዝ አለ፣ ኢፌክት አለ። አንድ ነገር ችግር ሲኖር መፍትሄ አለ፣ መልስ ሲኖር ጥያቄ አለ እንደሚባለው። ስለዚህ ኮዝ ኤንድ ኢፌክት ማለት ነው ቫሪያብሎች ማለት ነው። ናቹራሊስቲክ ኦብዘርቬሽን የምንላቸው ምን አይነት ኬዝ ስተዲ አሉ ናቸው? ናቹራሊስቲክ ኦብዘርቬሽን ሪሰርችስ ኢንጌጅስ ኬርፉል ኦብዘርቬሽን ኦፍ ቢሄቪየር ዊዛውት ኢንተርቪንግ ዳይሬክትሊ ዊዝ ዘ ሰብጀክት ማለት ነው። ኢንተርቪው ዊዝ ዘ ሰብጀክት ማለት ነው። ሪሰርች ሜተድስ ኢን ዊች ቫሪየስ aspects of behavior carefully observed in that setting where such behaviors naturally occur። በምን መሰላችሁ? ናቹራሊ ኦብዘርቬሽን። ስለዚህ ከተፈጥሯዊ ናቹራሊ ቢሄቪየራቸው አንጻር ነው ሪሰርች ሜተዱ። ኢት ኢዝ ሪሰርቸርስ ቱ ስተዲ ቢሄቪየርስ አንደር ኮንዲሽን ዛት አር ለስ አርቲፊሻል ዛን ኤክስፐሪመንት ከአርቲፊሻሉ በኤክስፐሪመንት ይበልጣል ብሎ ኬዝ ስተዲ ኢንዲፒስ ኢንቨስቲጌሽን ኢንዲቪጁዋል ሰብጀክት ኢዝ ኢንሴንቲቭ ስተዲ ኦፍ ኤ ፐርሰን ኦር ግሩፕ። ሞስት ኬዝ ስተዲስ ኮምባይን ሎንግ ተርም ኦብዘርቬሽን ዲያሪስ ቴስትስ ኢንተርቪውስ ሊሆን ይችላል ማለት ነው በኬዝ ስተዲያቸው የሚጠቀምበት። ሌላው ሰርቬይ ነው። እንግዲህ በሰርቬይ እንትን ይሆናል ሪሰርች ሜተዶቹ ሪሰርች ሊሰራ ይችላል። ዩዝስ ምን ማለት ኩዌሽነሪ ኤንድ አንሰር ኢንተርቪው ኩዌሽን በማዘጋጀት እና ጥያቄ በመጠየቅ ኢንተርቪው በማድረግ ቱ ጋዘር ኢንፎርሜሽን አባውት ስፔሲፊክ አስፔክት ኦፍ ፓርቲሲፓንትስ ባክግራውንድ ቢሄቪየርስ ባክግራውንዳቸውን ኢንተርቪው ማድረግ በማዘጋጀት እንዲህ አይነት ባህሪ ያላቸው በሰርቬይ ዋን ኦፍ ዘ ሞስት ፕራክቲካል ዌይስ ቱ ጋዘር ዳታ ኦን ዘ አቲቲዩድስ ቢሊፍስ ኤክስፒሪየንስስ ላርጅ ሜምበርስ ኦፍ ፒፕል ኢዝ ስሩ ሰርቬይ ይላል። ሰርቬይ ውስጥ ፕራክቲካል አቲቲዩዶች ለምታቸው ኤክስፒሪየንሳቸው ብሎ ሰርቬይ መንገድ ሊሆን ይችላል። ሌላው ሎንጊቲዩዲናል ስተዲስ ነው። በሎንጊቲዩዲናል ስተዲስ ዘ ሴም ኦፍ ግሩፕስ ይሄ ደግሞ ተመሳሳይ ግሩፕ ኦፍ ፒፕል አት ሬጉላር ኢንተርቫል ኦቨር ኤ ፒሪድ ኦፍ ይርስ ዲተርማይን ዌዘር ዘ ቢሄቪየርስ ኤንድ ፊሊንግስ ቼንጅ ኤፍሶ ሃው ይላል። እነኚህ ደግሞ ተመሳሳይ ግሩፕ ያሉበትን ሎንጊቲዩዲናል ስተዲ ማለት ነው። ክሮስ ሴክሽናል የተቃራኒ ሎንጊቲዩዲናል ፒፕልስ ፍሮም ዲፈረንት ኤጅስ አት ታይም ፖይንት ማለት ነው። የተለያዩ ዲፈረንት ኤጆች ደረጃ ያሉበት ማለት ነው። ሌላው ስድስተኛው ኮኦሪሌሽናል ብሎ ታዲያየነው ላይ ስላለ ተመሳሳይ ነው ሀሳቡ፣ ግን የስተዲ ነው የሚለያየው። ስተዲ ዘ ሪሌሽንሺፕ ቢትዊን ቱ ቫሪያብልስ ሰች አስ ቢትዊን ዌይት ኤንድ ሃይት ቲዩን ቻት ኤንድ ስኮር ኤንድ ኤጅስ አካዳሚክ አቺቭመንት። ስለዚህ ቱ ቫሪያብላቸው ምን ያደርጋል? ታቸው ሁለት ነገሮች እየወሰዱ የሚወዳደሩ ኮኦሪሌሽናል ኮኤፊሽንት ኢዝ ኤ ኒውሜሪካል ኢንዴክስ ኦፍ ዘ ዲግሪ ኦፍ ሪሌሽንሺፕ ቢትዊን ቱ ቫሪያብልስ። ኤ ኮኦሪሌሽናል ኮኤፊሽንት ኢንዲኬትስ ሁለት አይነት አሉ። በዳይሬክሽን ኤንድ ሃው ስትሮንግ
እዚህ ጋር ዳይሬክሽን ላይ የምንላቸው ፖዘቲቭ ሪሌሽንሽፕ እና ኔጌቲቭ ሪሌሽንሽፕ የምንላቸው ሀው ስትሮንግሊ ቱ ቫሪያብልስ አር ሪሌትድ እንዴት ነው ፖዘቲቭ ኮኦርዲኔሽን የምንለው ምንድን ነው? ኔጌቲቭ ኮኦርዲኔሽን የምንለው ምንድን ነው የሚለውን እናያለን። ፖዘቲቭ ኢንዲኬተርስ ቱ ቫሪያብልስ ኮቫሪ ኢን ዘ ሴም ዳይሬክሽን ሲሆን ፖዘቲቭ፣ ይሄኛው ጋር ደግሞ ኔጌቲቭ ላይ ምን ማለት ነው? ኦፖዚት ዳይሬክሽን ሲሆን ነው ማለት ነው። ሰከንድ ዋን እዚህ ጋር ያየነው how to strongly two variables are related የሚለው ላይ the size of the coefficient indicates the strength of an associated two variables. The coefficient can vary between 0 and 1 if it's positive or between 0 and 1 is negative. ስለዚህ እዚህ ጋር if positive ከሆነ በ0 እና 1 if እንደገና በ0 እና 1 ኔጌቲቭ ከሆነ የሚለው size of coefficients are 0 indicates no relationship between 1 indicates ሪሌሽንሽፕ ማለት ነው። ሌላ ኤክስፐሪመንታል ሜተድ አለው ሪሰርቸርስ ቱ ዲቴክት ኮዝ ኤንድ ኢፌክት። ቅድም ላይ ያለው ጥያቄ እንዳለ መልስ አለ፣ ችግር እንዳለ መፍትሄ ያለ እንደሚለው ኮዝ ኤንድ ኢፌክት ሪሌሽንሽፕ እንለዋለን። ኤክስፐሪመንታል ሜተድ ኢት ኢዝ አን ኢንቨስቲጌሽን ማኒፑሌት ኢዝ ቫሪያብል አንደር ኬርፉል ኮንትሮል ዘ ኮንዲሽን ኤንድ ኦብዘርቭስ። ስለዚህ በኮንዲሽኑ ተፈጥሮ ኮንዲሽን በሚፈጠርበት ሰዓት እንዴት ነው ዜር አር ቱ ታይፕስ ኦፍ ቫሪያብልስ። ምን አይነት ቫሪያብል አለ ባዮሎጂ ካልተማራችሁ፣ ከተማራችሁ ዲፔንደንት ቫሪያብል አይታችኋል ብዬ አስባለሁ። ካልተማራችሁ ግን ዲፔንደንት እና ዲፔንደንት ቫሪያብል ኤክስፐሪመንታል አለ። ኢንዲፔንደንት ሚንስ ኮንዲሽንስ ኦር ኤቨንትስ ዛት ኤክስፐሪመንተርስ ቫሪስ ኢን ኦርደር ቱ ሲ ኢትስ ኢምፓክት ኦን አናዘር ቫሪያብል ማለት ነው። ስለዚህ ምን ማለት ዘ ኮንዲሽን ኤቨንትስ አን ኤክስፐሪመንት ኢን ኦርደር ቱ ኢምፓክት አን ሌላውን አፌክት የሚያደርግ ራሱን ችሎ ማለት ነው። ሌላ ዲፔንደንት ቫሪያብል ተወሰሰ አፌክትድ ማኒፑሌሽን ኢንዲፔንደንት ቫሪያብልን አፌክት ያደርገዋል ማለት ነው። ኤግዛምፕል ነምበርስ ኦፍ አወርስ ዩ ስተዲ አፌክት ዩር ፐርፎርማንስ ኦፍ ኤግዛም። ስለዚህ ምን መሰላችሁ ነው ፈተና ስትፈትኑ ሰዓቱ ያለ አይደል? ያ ሰዓቱ እንትን አፌክት ያደርጋችኋል። ቶሎ ትንታላ ውስጥ ታደርጋላችሁ ደግሞ ተሰጣችሁ ነገር ተጠቀሙበት። ሌላው ዘ ኢፌክት ኦፍ ዋቺንግ ቫይረስ ቲቪ ፕሮግራም ኦን ቺልድረን ቢሄቪየር ለህፃናት የሚሰጥበት ጊዜ ይህን አን ኤክስፐሪመንታል ኢንቨስቲጌሽን ታይፒካል አሰምብልስ ቱ ግሩፕስ ኦፍ ሰብጀክት who are related are treated differently with regards to the independent variable. Two groups are referred to an experiment group and control. ሁለት አይነት ግሩፕ አለው ማለት ነው። እዚህ ኮንትሮል ግሩፕ አለ፣ ኤክስፐሪመንት ግሩፕ የምንለው ሁለት አለ ማለት ነው። ኤክስፐሪመንት ቅድም ኮዝ ኢፌክት አለ። ኮዝ እንትን አይደል? ያን ኤክስፐሪመንት እንሰራ ያን ኢፌክት እናገኛለን ማለት ነው። ኮንሲስተንስ of the subject who receives some special treatment regarding to the independent variable. ስለዚህ ኢንዲፔንደንት ቫሪያብል ማለት ነው ስፔሻል ትሪትመንት ይሰጠዋል ማለት ነው። ኢንዲፔንደንቱ ራሱ ስለሆነ ማለት ነው እንዳልታች ስለማለት ኮንትሮል ኮንሲስተንስ ሲሚላር ቱ ዘ ሰብጀክት who not receive the special treatment given to the experiment ማለት ነው። ስለዚህ ኮንትሮል በምንሰራበት ሰዓት አሁን በባዮሎጂ ደጋገምኩባችሁ እንጂ በባዮሎጂ ላይ በምንልበት ጊዜ አንድ ነገር እንዳይፈጠር ያ በአየር ኮንዲሽን በሙቀቱ በምናምን እንዳይሆን ኮንትሮል ግሩፕ እንላቸዋለን። ስለዚህ ኮንፋውንዲንግ ምናምን የሚባል ነገር እዛ ላይ ካያችሁት ስቴፕስ ኦፍ ሳይንቲፊክ ሪሰርች ምን አይነት ስቴፕ እንጠቀሙ? ሳይንቲፊክ ሪሰርች በሚሰራበት ስቴፕ ዲፋይኒንግ ዘ ፕሮብለም የመጀመሪያው ትልቁ ታርጌት ነው። ችግሩ ምን ማለት ነው? ዲፋይን ማድረግ ዲፋይን ዘ ፕሮብለም nothing something attention catching in the surrounding for which would like to have an explanation ማለት ነው። ስለዚህ ነገር ዲፋይን ስለ ችግሩ ማለት ነው። ከዚያ ፎርሙሌት ሃይፖቴሲስ መላምታችን ማድረግና ሃይፖቴሲሳችንን መሰብሰብ አፍተር ዘ ኦብዘርቬሽን ኦፍ ዘ ሰራውንዲንግ ሜት ፎርም ኤዱኬት ገስ እናደርጋለን። ስለዛ ነገር ዘሰርዶ ቴስቲንግ ገስ ያደረግነው ነገር ቴስት ማድረግ እንጀምራለን። ዘ ሪሰርች አፕሮፕሪየት ሪሰርች ሜተድስ ኤንድ ኮሌክት
ሳምፕል አይደለም። ሳምፕል ዳታ ወይም ኢንፎርሜሽን ቱ አክሴፕት ሪጀክት ፕሮፖዝ ስቴትመንት። ስለዚያ ነገር የምናደርገው ቴስት ማድረግ ይጀምራል። ሪጀክት የምናደርገው ነገር አክሴፕት የምናደርገው አይዲያ ቴስት ካደረግን ውስጥ አራተኛው እና ዋነኛው ኮንክሉዥን እንሰጣለን። ሪጀክት አክሴፕት ያደረግነው ዚስ ሜተድ ኢዝ ዘ ሪሰርች አቴምፕት ቱ ጀነራላይዝ ኤንድ ድሮ ዘ ኢምፕሊሜንቴሽን ቴስት ዘ ሪሌሽንሺፕ። ስለዚህ ጀነራላይዝ የሆነ ነገር መደምደሚያ እንሰጠዋለን። ከዛ አምስተኛው ሪፖርት እናደርገው ሪዛልታችን አዝ ዚስ ሪሰርቸርስ ውድ ዋንት ቱ ራይት አፕ ኤግዛክትሊ። ስለዚህ አክሴፕት የሚደረግ ከሆነ ሪፖርታችን ይጠናል፣ ካልሆነ ደግሞ የሚሻሻል ነገር ይኖረዋል። እዚህ ቻፕተር ላይ እንደ ሪዲንግ አሳይመንት ከፒፒቲው ጋር የተዘጋጀ አለ። ዋት አር ቺፍ ቴንታንትስ ኦፍ ስትራክቸራሊዝም ኤንድ ፈንክሽናሊዝም። ስትራክቸራሊዝም ምን ማለት ነው? ፈንክሽናሊዝም ምን ማለት ነው? አይተናል። ዋይ ዲድ ፍራውድ ሃቭ ቱ ሴይ ሴክሹዋሊ ዋይ ዌል አይዲያስ ኮንዘርቬሽን። እነኝን የመሳሰሉት እነኝን እንድሰራላችሁ ከፈለጋችሁ ቪዲዮ በኮሜንት ሴክሽን ልነግሩ ትችላላችሁ። ካልሆነ ግን ቀጥታ ፒፒቲው ላይ ቪዲዮ ሰርቼበታለሁ። እዚህ ላይ ያበቃል ማለት ነው ቻፕተር 1። እስከዚህ ጊዜ ሰዓት ቪዲዮን ካያችሁት ተመችቷችሁ ነው ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ። ጥያቄ እየጠየቁ ዛሬ ቪዲዮአችን እዚህ ላይ ያበቃል። ባይ ባይ።